السلام عليكم ورحمة الله وبركاته. ودنا تكبراችሁ አድማጭ ተመልካቾች እንደምከረማችሁ እንደምሰነበታችሁ እኔ ሰላም ነኝ አልহামዱሊላህ። ሰሞኑ ጦሳ አረ ዝናቡን ይስጠን። ወደ ዳገቱ ከፍ እንበል። ጦሳን እየጎበኘን ጦሳ ለምለም ሆኖ ነበር ሁሉ ጊዜ የሚታየው። እንግዲህ ዘንድሮ እንደምታዩት ቅር ብሎታል። ራህመት አስፈልጎታል ማለት ነው። እንቅስቃሴ ወደ ጦሳ ተራራ ጠጋን በለው። ጦሳ የተጠጉበትን ፍየሎች ዛሬ ድረስ አቅፎ ይዟቸዋል። ይሄን ታሪክ የማያውቅ የለም። ጦሳ ተራራ ላይ እንደተሰማሩ ፍየሎች ቀርተዋል ይባላል። እርግጠኛ አይ ሲባል የሰማ ነው። እንግዲህ ከታችም ሆነ ከላይም መካከል ላይ እንደምታዩት ነው። በጣም ገደል አለው። እዚህ ላይ የሚኖሩ ፍየሎች እንግዲህ ቀዝቃዛ ለምለም ስለሆነ ያው እርጣጥብ ስለማያጡ ለብዙ ጊዜ ተሰማርተው ይኖራሉ። በመቼ ጊዜ ነው የሄዱት? ታሪክ የምትከታተሉ ታውቁታላችሁ። ያው ለሌላ ሳይሆን ዝናብ ብዙ ስለሌለ ነው አሁን እንደዚህ ነፃ ያለው እንጂ ቀረጻውም አይደለም። ያው ቢሆንም ግን አብዛኛውን ጊዜ የጦሳ ተራራ ቀዝቃዛ ነው። ምንም ሞቃት ወራት ቢሆን ቀዝቃዛ ነው ማለት ነው። አለከለክ እንዳትሉኝ ይደክማል እኮ ገና ታች ነን። ታች ለመሆኑ ያው አስፋልቱም ዳገታማ ነው ወደሱ። እንግዲህ ከረፋዱ 4 ሰዓት ነው ወቅቱ ማለት ነው። አብረን እንጎብኘው። ጦሳ ተራራው ላይ ያለሽው ደመኔ ነው የሚባለው። መካከል ላይ ዳሽ ስለኔ እናንተ ታውቁታላችሁ። ዳሹም ሙሉት። አሁን 4 ሰዓት ነው ግን የሚነፍሰው አየር በጣም ቀዝቃዛ ነው። ከሚሴ ኮምቦልቻ ባቲ የሀገሩ በአሁኑ ሰዓት ሞቋል ማለት ነው። ኮምቦልቻ ድሮ ቀረ ቀዝቃዛ ማለት። ኮምቦልቻ በአሁኑ ሰዓት እየሞቀ ነው። አሪፍ አየር ያለው ደሴ ነው። ወሎ ገራገሩ ጦሳ ተራራው ላይ እኛም ጠጋ ብለን እየጎበኘን ነው። ድርቅስ የሆነበት ምንድነው ሚስጥሩ? እንግዲህ አላህ ረህመቱን ይስጠን። ሰሞኑ ዳመናው ጉልት እያለ ነው። ዝናብ ያዘለ ይሁን ደሴ ላይ የመጨረሻው መስበር ደረስን። ከዚህ በኋላ ቀጥ ያለ ዳገት ነው ማለት ነው። ከዚህ በኋላ ቀጥ ያለ ነው። ቀጥ የዳገት ፍየሎች ወደሚኖሩበት ቀጥ እኛም ጠጋልንበት። እንደምታዩት ነው። በኃይለኛ
ገደላማ የሚባለው ጦሳ አየሩ በአሁኑ ሰዓት መካከለኛ ነው። ግን አብዛኛውን ጊዜ የጦሳ ተራራ ብርዳማ ነው የሚሆነው። ዘንድሮ ድርቅ ስለሆነ ነው እንጂ ለማታውቁት ጦሳን አስጎበኘናችሁ። ወደ ዳገቱ ጠጋ ሲሉ እንግዲህ አስፋልትም መንገድም ደግሞ እንደልብ ስለሌለው እዚህ ድረስ በጣም ለቀጣይ ጎራው በነገራችን ላይ እስከ መጨረሻው ድረስ ለመሄድ የ3 ደቂቃ 4 ደቂቃ መንገድ አይደለም። ቅርብ ነው፣ ቀልጠፍ ብሎ ለሚጠጋ። አሁን በዚህ መንገድ ከገቡ የመጨረሻው ላይ ይደርሳሉ። ለማታውቁት የምታውቁት ታውቁታላችሁ። ጦሳን በዚህ መልኩ አስጎበኘናችሁ። ነገ የት እንገናኝ? በአላህ ፈቃድ እሱ በፈቀደው እንገናኛለን። ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።